የእግዚአብሔር እቅድ ነን። በምንም መልኩ ወደዚች ምድር መተን ሊሆን ይችላል። በምንም መልኩ ሀብታም ልንሆን እንችላለን፣ ድሃ ልንሆን እንችላለን፣ ምንም ልንሆን እንችላለን እና ያለንበት ሁኔታ እንደ ቅድመ ሁኔታ ሳይወሰድ ሁላችንም የእግዚአብሔር እቅድ፣ ሰው ሁሉ የእግዚአብሔር እቅድ፣ በሰው ላይ የእግዚአብሔር እቅድና የእግዚአብሔር ዓላማ አለበት። ስለዚህ ወደዚች ምድር የመጣ ነው በእግዚአብሔር እቅድ። ምናልባት አመጣጣችን አንዳንድ ጊዜ ልክ የማይመስል ልክ ላይሆንም ይችላል። ነገር ግን ሰው መሆናችን ግን ልክ ነው። ሰው በመሆናችን በእያንዳንዳችን ሕይወት ውስጥ የእግዚአብሔር እቅድና የእግዚአብሔር ዓላማ አለ እና እግዚአብሔር ሰውን ሲፈጠር በራሱ አምሳል እና በራሱ መልክ ነው የፈጠረን ማለት ነው። ስለዚህ በእግዚአብሔር አምሳል እግዚአብሔርን በእግዚአብሔር መልክ የፈጠረን እግዚአብሔር ክቡር የሆንን እግዚአብሔር መገለጫዎች ነን። ፍጥረት ሰውን ሲያይ እግዚአብሔርን ያያል። ነገር ግን ግልጽ ነው የሰው ልጅ እንደወደቀ ሰው ልጅ አዳም በኃጢአት እንደወደቀ በዛ ምክንያት ደግሞ የሰው ልጅ ሁሉ እግዚአብሔር ክብር እንደወደቀ መጽሐፍ ቅዱስም ይናገራል። ነገር ግን የወደቀም ሰው በአዳም ምክንያትም የወደቀ ሰው በራሱ ምክንያትም የወደቀ ሰው እንኳን ስለዚህ ከውድቀት እንኳን በኋላ ሰው የእግዚአብሔርን ክብር ተሸክሟል። አንድ የተሰባበረ መስታወት እንኳን መስታወት ፊታችንን ለማየት ብንሞክር የተሰባበረ መስታወት እንኳን ፊታችንን ያሳያል። ልክ እንደዚሁ በአዳም ኃጢአት ምክንያትም ይሁን በተለያዩ ምክንያቶች የወደቀውም ሰው የእግዚአብሔር ክብር የተሸከመ። ስለዚህ ወንድ ሳይባል ሴት ሳይባል ሀብታም ሳይባል ድሃ ሳይባል የተለያዩ ነገሮች እንደ ቅድመ ሁኔታ ሳይወስኑትም የሰው ልጅ ሁሉ ክቡር። ለምሳሌ አንድ ሰው ወደ አሜሪካ የሄደበት አካሄድ ልክ ላይሆን ይችላል። ነገር ግን ብዙ አሜሪካ ውስጥ የሚኖሩ በህገወጥ ወይ ደግሞ ልክ ባልሆነ መንገድ አሜሪካ ገብተው ኑሯቸው ትክክለኛ ኑሮ የሚኖሩ ሰዎች አሉ። ይህ ማለት ምንድን ነው? አባትነት አንዳንድ ጊዜ አባት የሆንበት መንገድ ልክ ላይሆን ይችላል። እናት የሆንበት መንገድ ልክ ላይሆን ይችላል። ነገር ግን እናትነቱ ልክ ነው። ነገር ግን አባትነቱ ልክ ነው። አንዳንድ ጊዜ ልጅ የሆንበት መንገድ ልክ ላይሆን ይችላል። ነገር ግን ልጅነቱ ልክ ነው። ከሁሉም በላይ ግን ሁላችንም የእግዚአብሔር ልጆች ነን። እግዚአብሔር የፍጥረት ሁሉ አባት ነው። የፍጥረት ሁሉ መጋቢ ነው። የፍጥረት ሁሉ አባት ነው እግዚአብሔር ማለት እና ልክ በጣም በሚገርም ጥበብና በሚያስደንቅ ሁኔታ እኛን ሁላችንንም እግዚአብሔር ፈጥሮናል። በራሱ እቅድ ውብ አድርጎ ቆንጆ አድርጎ ፈጥሮናል እና ማናችንም ስህተት አይደለንም፣ በስህተትም አልተፈጠርንም። ስለዚህ ልክ ነን። ሰው መሆናችን ልክ ነን። ሰው መሆናችን የእግዚአብሔር እቅድ ነን። የሰው ልጅ ሁሉ በእግዚአብሔር እቅድና በእግዚአብሔር ዓላማ የተፈጠረ ነው። ዓላማውም የእግዚአብሔርን ዓላማ በምድር ላይ መግለጥ ያለ ቅድመ ሁኔታ ሰው ሁሉ ምን እንዲያደርግ ነው የተፈጠረው? እንዲጠብቅ፣ እንዲያስተዳድር፣ እንዲመራ፣ እንዲበዛ፣ ፍሬያማም እንዲሆን። ይሄ ምናልባት አሁን ከያዝነው ከሃይማኖት ከየትኛውም እንደ ቅድመ ሁኔታ ሰው በመሆናችን ለክቡር ፈጣሪ ለራሱ ክቡር አድርጎ ሁላችንም እንደፈጠረን የሚያሳይ እና እግዚአብሔር የፍጥረት ሁሉ ምንጭ ነው፣ የመልካም ነገር ሁሉ ምንጭ ነው እና እኛ ሁላችንም ደግሞ የፈጣሪያችን ነን፣ የእግዚአብሔር ነን። ያለ ቅድመ ሁኔታ ሁሉም ሰው የእግዚአብሔር ነው። እግዚአብሔር ሁላችንን ያለ ቅድመ ሁኔታ ሰው በመሆናችን ብቻ መልካም ስላደረገን ስለምንም አይደለም፣ ሰው በመሆናችን ብቻ የሚወደን፣ ሰው በመሆናችን ብቻ የሚንከባከበን፣ ሰው በመሆናችን ብቻ የሚመግበን፣ ሰው በመሆናችን ብቻ የሚያኖረን፣ ሰው በመሆናችን ብቻ ለእያንዳንዳችን ልዩ ክብካቤና ልዩ ጥበቃ የሚያደርግልን የእግዚአብሔር የፈጣሪያችን ልጆች ነን። እሱ ይወደናል፣ ይጠብቀናልም። ትርፍ አይደለህም፣ ትርፍ አይደለሽም። የእግዚአብሔር እቅድ፣ የእግዚአብሔር ዓላማ ነህ። እግዚአብሔር እቅድ፣ እግዚአብሔር ዓላማ ነሽ።